ክብር ለእግዚአብሔር ይሁን። በኢትዮጵያና ከኢትዮጵያ ውጭ ዓለም ያላችሁ የሰው ዘር በሙሉ በያላችሁበት አገር ሰላማችሁ የበዛ ይሁን። እኔ ወንድማችሁ ፕሮፌሰር ፓስተር በግዱ ነኝ። በአፍሪካ የክርስትና እምነት አስተምሮ ተመራማሪና ጎልደን ላይት ኢንተርናሽናል ባይብል ኮሌጅ ካንትሪ ዳይሬክተር ነኝ። ዛሬ ከኤፌሶን መጽሐፍ ምዕራፍ 4 ከቁጥር 11 ጀምሮ እስከ 16 ድረስ ያለውን ሐሳብ ለማጋራት ወደድኩት። ዋናው ርዕሰ ጉዳዩ እንደዚህ ይላል: የሐዋርያትና የነቢያት አገልግሎት ቤተክርስቲያን መቀበል አለባት። ሐዋርያትንና ነቢያትን በቤተክርስቲያን ሾማ መላክ አለባት። እነዚህ ሁለት አገልግሎቶች ለቤተክርስቲያን አገልግሎት፣ ለወንጌል አገልግሎት ከኢየሱስ ክርስቶስ የተሰጡ ስጦታዎች ናቸው። በዚህ ሐሳብ ላይ ብዙ ተከራካሪዎች ሊነሱ ይችላሉ። መጽሐፍ ቅዱስን የማያውቁትም እንግዲህ በዚህ ምድር ላይ ስንኖር ይህን መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ አምኖ የሚቀበሉትና ይህ የእግዚአብሔር ቃል መጽሐፍ ቅዱስ እንደሆነ አምኖ የማይቀበሉ አሉ። ደግሞ ሌሎች በቤተ ክርስቲያን ውስጥ መጽሐፍ ቅዱስ በእጃቸው እንደዚህ ይዘው ግን በውስጡ የተጻፈውን ቃል የማይቀበሉ አሉ። አንዳንዶቹ ሳይማሩ ስለቀሩ ወይም ስላልተረዱ ስላላወቁ አይቀበሉም። አንዳንዶቹ ደግሞ ተምረው ተረድተው አይቀበሉትም። በአንዳንድ ጉዳይ ተሰናክለው ማለት ነው። ስለዚህ ብዙ አይነት ሰዎች አሉ። መጽሐፍ ቅዱስን በራሱ እይታ በራሱ አመለካከት ይዘው ለራሱ በሚመቸው መንገድ የሚፈቱና የሚተረጉሙ የሚይዙ ሰዎች አሉ። እኛ ግን እዚህ አሁን መጽሐፍ ቅዱስ የሚለንን በትክክለኛ ትርጉም ተመልክተን ለሰዎቹ ማድረስ አለብን።